የሰው ልጅ በፕሌን እየሄደ ሊፈጠርበት የሚችለው ነገር አስባችሁ ታውቃላችሁ? አይ ከሆነ መልሳችሁ ዓለማችንን ያነጋገሩና አስደናቂ ሆነው የተረፉ ዛሬ 3 የፕሌን ጀቶችን አደጋ የምናይ ይሆናል። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። የመጀመሪያው አደጋ ዓለማችንን ያነጋገረውና ምን ያስባለው አደጋ ነው። ይሄም አደጋ ሙሉ በሙሉ የፕሌን ጀቱ ጣራ ተነቅሎ ሄዷል ማለት ነው። ጉድ ያስባለው ነገር ግን ይሄ አይደለም ማለት ነው። ምክንያቱም ጣራው ሲከፈት እንዳለ የነበሩ ሰዎች ከ89 በላይ የነበሩ ሰዎች እንዳለ በንፋሱ ፊታቸው መጥቆሩና መለላጡን ተናግረዋል ማለት ነው። አደጋ አስደንጋጭና አስገራሚ ያደረገው ደግሞ አንድ ሰው ብቻ ነው ማለት ነው ህይወቱ ያለፈው። እሱም የበረራ ሰራተኛዋ ስትሆን በአሰቃቂ ሁኔታ በጣራው ወጣ እንደሄደች ተነግሯል ማለት ነው። ተቆጣጣሪዎች ወይንም ደግሞ የሀገሪቷ መንግስት ፕሌን ጀት ሪሙ የሚያረጉ ሰዎች ደግሞ ይሄ ነገር ከአቅማቸው በላይ እንደሆነና ዝቅ ማለት እንዳለበት ሲነግሩት ሰውየውን ወይም ደግሞ ፕሌን ጀቱን ዝቅ ለማድረግ ሲሞክር እንደሆነ ተገንጥሎ እንደሄደ ተናግረዋል ማለት ነው። እንዴት አንድ ሰው ብቻ ወጥቶ ሊሄድ ቻለ ወይንም ደግሞ በጣራው ሊዘል ቻለ ካላችሁኝ ደግሞ የበረራ ሰራተኛዋ ቆማ ስለነበር ወይንም ደግሞ ሰው መቆጣጠሪያ ፓርቱ የሚባለው መቀመጫ ጋር ስለነበረች በዛ ምክንያት እንደሆነ ንፋሱ ገፍቶ የወረወራት ተናግረዋል ማለት ነው። ሙሉ ቪዲዮ እዚህ ጋር ስላለ ማየት ትችላላችሁ። እንደምታዩት ሙሉ በሙሉ ነው ማለት ነው ዘላ የወጣችና የወደቀችው። እስካሁን ድረስ የወደቀችበት ቦታ አንዳችን ፍንጭ እንዳልተገኘና በሄሊኮፕተርም በሌላም ነገር እንደፈለጓት እንዲሁም ደግሞ የአደጋ ሰራተኞች ተቀጥረው እንደፈለጓት ተነግሯል ማለት ነው። ግን ምንም አይነት ፍንጭ ሊገኝ አልቻለም ማለት ነው። ምክንያቱም እሷ የነበረችበት ፕሌን ጀት ንፋሱ ላይ ከክሊር ወይም ደግሞ ከመሬት በጣም ብዙ ሺህ ርቀት ላይ ስለነበረች ሰዋ ሊገኝ አልቻለም ማለት ነው። ከትንሽ ደቂቃዎች በኋላ ኦሬዲ ከ27 ሚኒት 30 ሰከንድ አካባቢ በኋላ ነው ማለት ነው የተነገረው። ይሄ አይሮፕላን ወይም ደግሞ ፕሌን ጀት በሰላም ወደ ሀገሪቷ እንዳረፈ ተነግሯል ማለት ነው። በዚህ ብቻ መታለፋቸው ተመስገን ነው የሚባለው። በሁለተኛ ደረጃ ያዝነው ደግሞ ይሄም እንዲሁ አስገራሚ ነገር ነው ማለት ነው ያስፈጠረው። ምክንያቱም ይሄ ጣራው አይደለም ማለት ነው የተከፈተው ከጎን ያለው ወይም ደግሞ በልቱር ብለው የሚጠሩት ነገር ነው ማለት ነው ሙሉ በሙሉ ስንጥቅ ያለው። በዚህ ነገር ላይ ንፋሶች እየገቡ እንደነበርና ሙሉ በሙሉ መውደም እንደሚችሉ ተነግሮ ነበር ማለት ነው። እንደምታዩት ይሄ ትክክለኛ ቪዲዮ ነው ማለት ነው። ሙሉ በሙሉ ነው ማለት ነው ብርግድ ብሎ የተከለው። ሪቪው ተደርጎ ምንም አይነት ችግር የለበትም ተብሎ ነው ማለት ነው ፕሌን ጀቱ ተለቀቀው ወይም ደግሞ ለበረራ ፍቃድ የተሰጠው። ይሄ ነገር ግን ሊያተርፈው አልቻለም ማለት ነው። ምክንያቱም በደንብ ተሰንጥቀው ስለነበር ንፋስ በደንብ እየገባ ነበር ማለት ነው። ደስ የሚለው ግን ይሄ በረራ የነበረው ቀንጋ ስለሆነ ብዙም አደጋ አልደረሰባቸውም ማለት ነው። ምሽት ጋር ቢሆን ይብስ እንደነበር ተነግረዋል ማለት ነው። አደጋዎቹም አስቀያሚና አስፈሪ ናቸው ማለት ነው። በደንብ ተገንጥሎ ስለነበር የብዙዎቹ ትኩረት ስቦ ነበር ማለት ነው። ይሄ የፕሌን ጀት አብራሪው ከመሬት ካሉ ሪሞች ጋር ለማረጋገጥ ወይም ደግሞ ቼክ ኮኔክት ለማድረግ ቢሞክርም እንዳልተሳካለት ተናግሯል ማለት ነው። ምክንያቱም ከጉም በላይ ስላለ ንፋሱ ወጀቡ ወይንም ደግሞ ላይ ያለው ግፊት ኔትወርኩን እንዳይሰራ አድርጎታል ማለት ነው። ፕሌኑም በጣም በሃይ ፍጥነት ላይ እየሄደ ስለነበረ ከፊት የነበረው ሰውዬ ወይንም ደግሞ በእኛ የምንጠራው አብራሪ የምንለው ሰውዬ ከአቅሙ በላይ እንደሆነበት ተናግሯል ማለት ነው። ምክንያቱም ከጉም በላይ ያለው ንፋስ በጣም ከፍተኛ ነው ማለት ነው። ንፋሱም የግራ ክንፉን እንደመተውና እንዳሰናከለው ተናግሯል ማለት ነው። በውስጥ የነበሩ ሰዎች እንደተናገሩ ከሆነ ከውጭ እሳት እያየን ነበር ብለዋል ማለት ነው። ከዛም በኋላ ሙሉ በሙሉ መቶ እስከፊታቸው ድረስ እጭድ አድርጎት ተገልብጧል ማለት ነው። የሚያስገርመው ነገር ግን ይሄ አይደለም። የተገለበጠበት ቦታ በረዷማ ክልል ስለነበረ ወደ ጃፓን ክልል ስለነበረ ሙሉ በሙሉ ሙተው አንድ ሴት ብቻ እንደተረፈች ተነግሯል ማለት ነው። እሷም የተረፈችው አጋጣሚና በረዶ ላይ ስላረፈች ብቻ እንጂ እሷም ከሞት እንደማትተርፍ ተነግሮ ነበር ማለት ነው። በሶስተኛ ደረጃ ላይ የምንይዘው ደግሞ ህዝቡን ወቸው ጉድ ያስባለው የመጨረሻው ሌቭል ጋር ደርሰናል ማለት ነው። ወይም ደግሞ ብዙዎቹን ያነጋገረው ሌቭል ጋር ደርሰናል ማለት ነው። ይሄንኛው ሌቭል ደግሞ ሙሉ በሙሉ ፕሌኑ ክፍልፍል እንዳለ ነው ማለት ነው የተነገረን። የዚህኛው ደግሞ ይበልጥ ይብሳል ማለት ነው። ምክንያቱም ከዚህ ውስጥ አንድ የተረፈ ሰው የለም ሙሉ በሙሉ ነው ማለት ነው የሞቱት። እንዴት ሊሆን ይችላል ያላችሁ ሊሆን ይችላል ይሄ ነገር ሙሉ በሙሉ ነው እኮ የተሰነጠቀው ልትሉ ትችላላችሁ። ያስገረማችሁ ነገር ካለ ኮሜንት ጋር መጨረስ እንችላለን። ወደ ጉዳያችን ስንመጣ ግን ይሄ ፕሌን ጀት በጣም በሃይ ፍጥነት እየሄደ ስለነበረ ከጉም በላይም ስለነበረ ንፋሱ ከአቅሙ በላይ መሆኑንና ክንፉን ወደ 2 እጥፍ እንዳጠፈውና በዛ ላይ ደግሞ ሙሉ በሙሉ ለ3
ክፍል እንዳደረገው ተናግረዋል ማለት ነው። የሚያስገርመው ደግሞ ከዚህም የተረፈ አንድ ሰው ብቻ ነው። አንድ ሰው ብቻ ነው። እሱም በጣም ብዙ ጉዳት ደርሶባታል ማለት ነው። እንደምታዩት እቺ ሴት ነው የተረፈችው። እንደምታዩት አንድ ሴት ብቻ ነው የተረፈች። ሴቷም እቺን ትመስላለች ማለት ነው። በጣም ብዙ ችግር እንደደረሰባትና ይሄ ለሷ ምንም እንዳልሆነ ተናግራለች ማለት ነው። እንዴት ተረፈች እያላችሁ ይሆናል። እኔንም አስገርሞኛል። ለማንኛውም ሰብስክራይብ ማድረግ እንዳትረሱ። ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ መጨረስ ትችላላችሁ። አመሰግናለሁ።